የት ሆስፒታል ነበረ? አናግራት እስቲ። ማለት ሀቡ ነች። ሆስፒታል ስሙን አናውቀውም። ከየት ነው የተደወለላችሁ? ሆስፒታል አማርኛ ያውቃሉ እንዴ? አናግራት ነው። ጓደኛዋ አለች እዛ እኮ። ጓደኛዋ ማናት? ጥሯታ፣ ቁጥሯን ስጡና። እሺ የዓለምን ስልክ ወይ እዚህ አደባባይ ላይ አይደለም። ቋንጤ በውስጥ ይኸውልሽ፣ እስኪ ንገሪያት። ማውራት ትችያለሽ አይደል? ዓለምዬ ንገሪኝ። የት ሆስፒታል ነበረች? ራሺድ ሆስፒታል። የት? ሻርጃ፣ አልኤን፣ ዱባይ፣ አቡዳቢ? የት? ራሺድ ሆስፒታል ያለው አንድ ዱባይ ብቻ ነው፣ ሌላ ቦታ የለም። እሺ ምን ሆና ነው ልጅቷ? ማነች ሀቡን? ቆይ ዓለምዬ፣ ይኸውልሽ አሁን የምታወራሽ ልጅ ምን ሆና ነው የሞተችው ብዬ ጠየኳት። ለምን አትመልስም? ማንም ልሁን የምትረዳ ልጅ ናት። አሟት ነው አቡ። ምን ሆነች እኮ? አሟት ነበረና ወይ እነሱ ታዋራታ አሟት ነው። አሁን እኮ ቤተሰቡ እንዳለ ተጨንቆ ነው አሁን የተነሳ ነው ከእንቅልፋችን። አሁን ነው የደወለችልን ልጅቷ። አሁን ያሁኗ ልጅ እንትን ነች፣ ጓደኛዋ ነች፣ አብራት የነበረችዋ ልጅ ነች። አዎ ገባኝ። ግን ለምን ቆጣ የምትለው ስትጠየቅ ልጅቷ እንዴ ልንረዳ እኮ ነው እኛ ልንረዳ ሰው ልንልክ እኮ ነው ሆስፒታል የሚያግዛት ሰው። ምን ሆና ነው የሚያስቆጣት? ስላልገባት ነው ሀቡዬ፣ ያው ሀዘን ላይ ድንጋጤ ላይ ስላለች ነው። እሺ አናግራት። ከጠየቀ ምን ችግር አለ? ምን ሆና ነው? ታማ ከሆነ ታማ ነው ማለት ነው። ምንድነው እንደዚህ መቆጣ? አናግራት አንዴ። እሺ አካባቢውን ንገሪያት። ዓለም አካባቢውን ንገሪያት። ዱባይ ራሺድ ሆስፒታል። እሺ ብቻዋን ናት? ብቻዋን ናት? ሰው ትፈልጋለች? እንዴው ማለት ምን ማለት ነው? ይኸውልሽ ዓለም እንድትረዳን ነው እኮ አሁን ዓለም እንድትረጋጊና አዋሪያት። መልሽ ልደውልልሽ በላት። እሱ አንደኛ ነገር አንቺ ያለሽበትን ሁኔታ አጣደም ማለት ምን እንደሚሰማሽ አውቃለሁ። ግን ያው አንቺ ነው አቡዬ ስልኳን ልላክልሽ እንደ የልጅቷን። እሱን ነበርኩ የጠየኩክ መጀመሪያም። እናንተ ናችሁ እዚህ ጋር አውሪያት ያላችሁት እንጂ ስልኳን የጠየኳችሁ። ስልኳን ለሶፊ ላኩልኝና እኔ በስልኳ ኮንታክት ላርጋት። እዚህ ጋር የሚሄድላት ሰው ልጠይቅ። እኔ ዱባይ አይደለም ያለሁት ካታር ነው ያለሁት። ስለዚህ እዛ የሚሄድላት ሰው የሚያግዛት ሰው ከጎኗ የሚቆም ሰው ልንፈልግላት ነው። እሷ ምናልባት እናግዛቸዋለን። የገንዘብ እርዳታ ግን እኔ ለአስክሬን አሰባስቤ አላውቅም። እሺ ኮሚኒቲ ኢትዮጵያን ኮሚኒቲ ኢቃማ ካላት ኢንሹራንስ ካላት ራሱ መንግስት ወይም ኢትዮጵያ ኤምባሲ ኢትዮጵያ ኮሚኒቲ ነው የአስክሬኗን ከቨር አድርጎ መሸኘት ያለበት። እሺ እንደዛ ነው። ቆይ እሷ አሁን እኔ ቤት ነኝ ሆስፒታል አይደለሁም ቤት ሄጃለሁ ቤቴ ነኝ ያለሁት አለች። ሆስፒታል ብትሆን ኖሮ እኔ አሁን ሰው ሆስፒታል እንዲሄድላት ነበር የፈለኩት። ቤቴ ነኝ አሁን ነይ እዚህ ላይቭ ላይ ልበላት የሞተችበትን ምክንያት ከነገሯት እንድትነግረን አውቃላችሁ እናንተ ለምትሰሙ እሱንም እንድታጣሪልን ነበር። አዎ እሱንም እንድታጣሪልን ከዛም ያለውን ፕሮሰስ ያለውን እንትን እንድትይዝ። አዎ ፕሮሰሱ ተመልሳ ከሄደች ፕሮሰሱ በኤምባሲ ነው የሚያልቀው። ግን ሰው ነው እየሄደ የሚያስጨርሰው። ስለዚህ ዓለም ጓደኛዋ ናት። ዓለም ምንዋ ናት? ዓለም ጓደኛዋ ነች። ገና አሁን ሄደችው ተመልሳ ብለሽ ስትሄድ 3 ወር ዓለም በጣም የቅርብ ጓደኛዋ ነች። አሁን ሄደች በቅርብ። በዛ ላይ ደግሞ መታ አዲስ አበባ አሁን በቅርብ ነው ተመልሳ የሄደችውና ብቻዋን ነው ያለችው። እንደተፈጠረ አናውቅም። ሆስፒታል ያለው ነገር ለእናንተ ምናችሁ ናት? ሟች ማን ነው ስሟ? ብዙ ነሽ። ለኔ አክስቴ ልጅ ነች። ኮንትራት ቤት ነበረች? አይደለም በግል ነው የሄደችው። ፍሪ ቪዛ ናት? አዎ። እና ታማ ሆስፒታል የገባችው መቼ ነው?
ቆይታለች። ግን እሷ በቃ ትድናለች ብላ ለኛ ትድናለች ብላ ስላሰበች አልነገረችንም እና ሲብስባት ነው በቃ ያሳወቀች እኮ። ምንድን ነበር ህመሟ? ተነግሯቸዋል ምን እንደሆነ? ምንም እንደሆነ እንኳን ለኛ ለሷ የሚነገሯት አይመስለኝም። እሱንም አንዳንድ በቃ ማጣራት የሚቻልበት መንገድ ካለ እንድታጣሩልን ነበር። እንትኗ ይላክላቸዋል፣ ግዴታ ነው። አስክሬን ሲላክ የውጤቷ የሞተችበት ምክንያት ይጻፋል። ቅርብ ጊዜ ከቃል የምትባል ነፍሷን ይማረው ከቤሩት ገና በሄደች በ3 ወሯ ህይወቷ